እቺ ዛዕፈራን the most expensive plant ተብላ ትጠራለች በጣም ውድ የሆነች ፕላንት ናት ምክንያቱም ይሄ ዛዕፈራን ኤክስትራክት የሚደረገው ወይ ደግሞ የሚለቀመው ከአበባ ሳፍሮን ከተባለ የተክል አይነት ሲሆን ከአበባው ላይ በጥንቃቄ ይለቀማል ይሄን ለመልቀም እንግዲህ ብዙ የሰው ኃይል ስለሚያስፈልግ በላበሮ ምክንያት ወይ ደግሞ የሰው ኃይል ብዙ በመጠቀማቸው ምክንያት ውድ እንዲሆን ያስገድደዋል ማለት ነው እንግዲህ ምንም አይነት ውድ እንኳን ቢሆን ለጤና እጅግ በጣም ጠቃሚ በመሆኑ ከውድነቱ የሚያስረሳ የጤና ጥቅም እንዳለው ሳይንቲስቶች ይናገራሉ ማለት ነው እስቲ ይሄ ዛዕፈራን የምንለው ምንድነው የሚጠቀሙበት እንግዲህ ቀደም ሲል እነ ኢብኑ ሲና የተባሉ ሙስሊም የሆኑ የጤና ባለሙያዎች ሐኪሞች እንደዚሁም ደግሞ ለጤና ከፍተኛ የሆነ አስተዋጽኦ ያበረከቱ ተመራማሪዎች እና ዓሊሞች ናቸው እነ ኢብኑ ሲና ዛዕፈራንን በከፍተኛ ደረጃ ለህክምና ይጠቀሙበታል ስለዚህ ከጥበ ነበዊ ወይ ደግሞ ከእስላማዊ የነብያዊ ህክምና ውስጥ ይካተታል ማለት ነው ዛዕፈራን እንግዲህ ቀላ ያለ ከለር ያለው ሲሆን በተለያዩ ነገሮች ልንጠቀማቸው እንችላለን እስቲ ስላጠቃቀሙ ከመነጋገራችን በፊት መጀመሪያ እስቲ ስለ ጥቅሙ እንወያይ ዛዕፈራን በመጀመሪያ ደረጃ አንቲኦክሲዳንት ነው አንቲኦክሲዳንት እንደሆነ በሳይንቲስቶች እንግዲህ በምርምር አውጥተውታል ከነዚህ ውስጥ ኮሮሲን የተባለ ባይኮሮኮሲን የተባለና ሳፍራናል የተባለ የአንቲኦክሲዳንት ንጥረ ነገር እንዳለው ይናገራሉ ማለት ነው እነዚህ እንግዲህ ፍሪ ራዲካል ናቸው በሰውነታችን ውስጥ ከፍተኛ የሆነ አስተዋጽኦ ያደርጋሉ የካንሰር በሽታ እንዳይፈጠር ሴሎች እንዳይበላሹ ዳሜጅ እንዳይሆኑ እንደዚህም ደግሞ ልባችን በአግባቡ ስራውን እንዲሰራ እነዚህ አንቲኦክሲዳንት የተባሉ ንጥረ ነገሮች ይጠቅማሉ ማለት ነው እንግዲህ ይሄ በዛዕፈራን ውስጥ ወይ ደግሞ በሳፍሮን ውስጥ በከፍተኛ ደረጃ እንደሚገኝ ጥናቶች ያሳያሉ ማለት ነው ሌላው ነርቨስ ሲስተማችን ዲስኦርደር እንዳይሆን ፕሪቬንት ያደርጋል እንዳይዛባ ነርቫችን ተዛብቶ ጭንቅላታችን ላይ አእምሮአችን ላይ ችግር እንዳይፈጠር ይከላከልናል ማለት ነው በተለይ የመርሳት ችግር ሊፈጥሩ የሚችሉ የነርቭ መዛባቶች እንዳይፈጠሩ ያደርጋል ምን ይላሉ በ2015 የወጣ አንድ ጥናት ነው ማይልድ የሆነ ወይ ደግሞ ሞዴሬት የሆነ የመርሳት በሽታ ያለበት ሰው ለ22 ሳምንት ዛዕፈራንን በጥቂቱ ከተጠቀመ ይሄንን የመርሳት ችግር ይወገድለታል የሚል ጥናት ወጥቷል ማለት ነው ሌላው ሙዳችንን ያስተካክልናል ድብርት ያለባቸው ሰዎች መጫጫን ለስራ እንደዚህም ደግሞ እንቅልፍ አብዝተው ጧት ተነስተው ወደ ስራ የመሄድ ችግር ያለባቸው ሰዎች ለዒባዳም ሆነ ለሰላት የማይነሳሱ ሰዎች ለመልካም ነገሮች ተነሳስተው ሞቲቬት የማይሆኑ ሰዎች ድብርት ያለባቸው ሰዎች መድኃኒቶች ብዙ ጊዜ ይወስዳሉ ያንን መድኃኒት ከመውሰድ ግን ዛዕፈራን መውሰድ በጣም ይጠቅማል ይላሉ ጥናቶች እንደሚያሳዩት 30 ሚሊ ግራም አንድ ሰው በቀን ዛዕፈራንን ከወሰደ ይሄ ድብርት የሚባለው መጫጫን የሚባለውን ችግር ሊወገድለት ይችላል ማለት ነው ስለዚህ ኢንሻአላህ ይሄን ሁላችንም በየቤታችን ልንሞክረው እንችላለን ማለት ነው ሌላ ፕሮሞት ሊቢዶችን የሴክሹዋል ፍላጎታችን ወይ ደግሞ የግብረ ስጋ ግንኙነት ፍላጎታችንን በከፍተኛ ደረጃ ያነሳሳልናል በተጨማሪም ኢንፈርቲሊቲ የመውለድ ችግር ያለበት ሰው ወንድም ከሆነ የስፐርም ሴል ኳሊቲው እንዲኖረው እና ብዛት እንዲኖረው ያደርጋል ለሴቶችም እንቁላላቸው በጣም ኳሊቲ የሆነ እንቁላል እንዲመረት ስለሚያደርግ ኢንፈርቲሊቲን ይከላከላል ወይ ደግሞ የመውለድ ችግርን መከላከል እንደሚችል ይገልጻሉ ማለት ነው በ2012 አንድ ጥናት ወጥቶ ነበር ሴቶች የሴክሹዋል ፍላጎታቸው በጣም በሚወርድበት ጊዜ ዛዕፈራንን ቢጠቀሙ የግንኙነት ፍላጎታቸው ይጨምራል እንደዚህም ደግሞ ማህፀናቸው ውስጥ ሉብሪኬት የሚያደርገው ወይ ደግሞ የሚያለሰልሰው በግንኙነት ጊዜ የሚያለሰልስ ፈሳሽ የበለጠ እንዲመነጭ ስለሚያደርግ ሴክሹዋል ፍላጎታቸው እንዲስተካከል ያደርጋል በተጨማሪም ለወንዶችም ኢሬክታይል ዲስፈንክሽን የሚለው የብልት የመቆም ችግር ያለባቸው ሰዎች ዛዕፈራንን ማዘውተር እንዳለባቸው ጥናቱ ይገልጻል ማለት ነው ሌላው ሪዱሲንግ PMS ሲምፕተም ወይ ደግሞ ፕሪሜንስትራል ሲምፕተም የምንላቸውን ከወር አበባ ጋር ተያይዞ የሚነሱ የህመም ስሜቶችን ለማስወገድ ዛዕፈራንን መጠቀም አስፈላጊ ነው ማለት ነው በተለይ ከ20 እስከ 45 እድሜ ያላቸው ሰዎች
በቀን 30 ሚሊ ግራም የሚሆን ዛዕፈራንን ቢጠቀሙ ከዚህ በወር አበባ ጋር ተያይዞ የሚነሱ ህመሞችን ምልክቶችን ሊያስወግድላቸው ይችላል ማለት ነው። በተጨማሪም ክብደት ለመቀነስ እንደሚጠቅም አንዳንድ ጥናቶች ያሳያሉ። ዛዕፈራን እንግዲህ ምን ጉዳት አለው? ጥቅሙ ብቻ ሳይሆን ጉዳት ምን አለው የሚለውን ማየት እንችላለን። ኦቨርዶዝ ከሆነ በጣም በከፍተኛ ደረጃ ከተጠቀምነው ምናልባት የተወሰነ ጉዳት እንደሚያሳይ አንዳንድ ጥናቶች ያሳያሉ። ይህም ደግሞ የሚታወቀው አንዳንድ ሰዎች ላይ አለርጂክ ምልክት ሊያሳይ ይችላል። ይህን አለርጂክ ምልክት የሚያሳያቸው ከሆነ በከፍተኛ ዶዝ መጠቀም የለባቸውም። አነስተኛው ዶዝ ግን 1.5 ግራም በቀን ማንኛውም ሰው መጠቀም ይችላል። እስከ 5 ግራም ችግር የለውም። ከ5 ግራም በላይ ግን አንድ ሰው በቀን መጠቀም የለበትም። በተለይ በእርግዝና ላይ ያሉ ሴቶች ከ5 ግራም በላይ ዛዕፈራን ከተጠቀሙ ማህፀናቸውን ስቲሙሌት ስለሚያደርግ እርግዝናቸው ላይ ችግር ሊፈጥር እንደሚችል ጥናቶች ያሳያሉ ማለት ነው። እንዴት ነው መጠቀም የምንችለው ዛዕፈራን? ዛዕፈራንን እንግዲህ በትንሹ ከሻይ ጋር መጠቀም እንችላለን። ይሄ እንግዲህ ሰውነታችን ውስጥ ገብቶ የተለያዩ ስራዎች እንዲሰራ ያደርግልናል። በተጨማሪ አንዳንድ ሰዎች ከሩዝ ጋር እንደዚሁም ደግሞ አልጫ ምግቦችን ቢጫ እንዳይሆንባቸው ዛዕፈራን በመጠቀም ከለር እንዲሰጣቸው ያደርጋሉ። ስለዚህ በአነስተኛ ደረጃ መጠቀም እንችላለን። ማንኛውም ነገር ስንከተው ወደ የማቅላት አቅም ስላለው በሻሂ መልኩም መጠቀም እንችላለን። ሻሂ ጋር የፈላ 1 ብርጭቆ ሻሂ ላይ የተወሰነ አነስተኛ ደረጃ በመጨመር ቢቀላም ብንጠቀመው እጅግ በጣም ጥቅም ይሰጠናል ማለት ነው። በተጨማሪ ከወተት ጋር መውሰድ እንችላለን። ከወተት ጋር ከወሰድ ነው ዛዕፈራንን ከወተት ጋር ጨምረን ትንሽ ቀላ ይላል መውሰድ እንደምንችል ይገልጻሉ ማለት ነው። ስለዚህ በአጠቃላይ ዛዕፈራን እጅግ በጣም ለጤናችን ጠቃሚ ነው። ነብያዊ ሕክምና ውስጥ የሚካተት ነው። ከዚህ በፊት የነበሩ እንደነ ኢብኑ ሲና የመሳሰሉ ታላላቅ ዓሊሞችና ሳይንቲስቶች የጤና ባለሙያዎች ለእስልምና ትልቅ አስተዋጽኦ ያደረጉ ለጤና ትልቅ አስተዋጽኦ ያደረጉ ለሕክምና እንደሚጠቀሙበት አንዳንድ መረጃዎች ስለሚያሳዩ ኢንሻአላህ በአነስተኛ ደረጃ መጠቀም እንችላለን። ውጭ ያላችሁ ሰዎች ይሄንን ዛዕፈራን በቀላሉ ማግኘት ስለምትችሉ